ቀብር ያለ ሞተ የተቀበረ ሰው ማለት ነው። ከዛ ይኸው ሰላም ጋይስ እንዴት ናችሁ? ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ላይክ ሸር ሰብስክራይብ እያደረጋችሁ ይሄን ቪዲዮ ለብዙ ሰው አድርሱ ማለት ነው። በዛውም ደግሞ መንገደኛው ወንድማችሁን ሰፖርት አድርጉኝ እላችኋለሁኝ። እስኪ ይሄን ቪዲዮ ለምን አላሳያችሁም ብዬ ነው እየቀረጽኩ ያለው። ተከታተሉኝ አብረን እንመልከተው። ወደ ሳውዲ መግባት ምን ያክል ተአብ እንደሆነ ለማታውቁት ሰዎች ተመልከቱ። የምታውቁት ታውቁታላችሁ። የምሬን ነው። የምታውቁትም ተመልከቱ የመጣችሁበት። ይሄም እንደምታዩት ማለት ነው ወላሂ ሰው ሞቶ ነው። ይሄ መቃብር ነው። አላህ ይማረው። እንግዲህ ተመልከቱት። ወላሂ ሱብሃንአላህ። እዚህ ደግሞ እንደምታዋቸው እነዚህ ሁለቶቹ ደክመው ነው ማለት ነው። ትልልቅ ሰዎች ናቸው ደግሞ ሱብሃንአላህ። ይሄ እንግዲህ ተመልከቱ። ይሄን አቋርጠን ነው እንግዲህ እየመጣን ያለው። እዚህ ደርሰናል። ይሄ የት መሰላችሁ? ሁቲዎችና ምንድን ነበር የሚባለው ደግሞ ዝሮ መካከል ላይ ነው ያለነው። ወደ ሁቲዎች ጋር እየገባን ያለነው ማለት ነው። እዛ መካከል ላይ ነው ያለነው። እንደምታዩት ይሄ ህዝብ ወደ ሳኡዲ ነው እንግዲህ ድንበር አይደለም ገና ነው። ይሄ መቃብር ነው እንግዲህ እንደምታዩት። አላህ ጀነተል ፊርደውስን ይወፍቀው። ምን ይባላል ሌላ? እንግዲህ እንደምታዩት ነው ወላሂ ሱብሃንአላህ። አይስቃይ አይ ሀበሻ የምር በጣም ነው የሚያሳዝነው። እንግዲህ የመጣችሁበት ታውቁታላችሁ። ተመልከቱ። በቃ በዚህ ነው እንግዲህ የመጣችሁት። እኛም እየመጣን ነው። ዱአ አድርጉልን በሰላም እንድንገባ። እንግዲህ ተመልከቱ ይሄን ህዝብ እዚህ ደግሞ አዲ ላይ እንደዛ አስቀመጡን እንደምታዩት። አላ አብሽሩ አይዟችሁ እንደምታዩት እንግዲህ ጋይስ በፈጣሪ ተመልከቱ። በዚህ አመልከት ደግሞ በዚህ እንደዚህ በቃ ተመልከቱ። ጀበል ለጀበል በቃ ኧረ ከባድ ነው። ብቻ ይሄን ቪዲዮ ላይክ ሸር ሰብስክራይብ እያደረጋችሁ እስኪ ጋይስ ለብዙ ሰው እንዲደርስ አድርጉት። እኔንም ደግሞ ሰፖርት አድርጉ። ምን ችግር አለው? ወንድማችሁ አይደለሁ እንዴ? ቪዲዮውን ደግሞ እስከ መጨረሻው ተከታተሉ። አስተያየት በኮሜንት አስቀምጡልኝ። እንዲሁም ደግሞ የጠፋ ሰው ካለ በኮሜንት አስቀምጡልኝ። ቀጣይ ቪዲዮ ሰራላችኋለሁኝ። ያው ከኋላ ሀገር ስለሆነ ያለሁት አሳያችኋለሁ ማለት ነው ጋይስ። ይሄን ቪዲዮ ዝሮ በደንብ ተከታተሉት። ተመልከቱ እንግዲህ ኢትዮጵያ እኮ ሰው ያለ አይመስልም ጋይስ። የምሬ ነው። ኢትዮጵያ ሰው ያለ አይመስልም እንደምታዩት። ይሄ በፈጣሪ እኔ ጨለማ ነበር ሲነጋ ነው እኮ እኔ ራሱ ይሄን ህዝብ የማየው። የምር ጠዋት ነውና እየተጓዘን ያለ ነው። ተመልከቱ እንግዲህ ጋይስ። አሁን እዚህ ጎራ ላይ ደረሰን። ተመልከቱ ጀበል ነው። አሁን ይሄ ዋዲውን ይሄን ልናቋርጥ ነው እንደምታዩት። አሁን ተኝተው ነው ማለት ነው። ያ ሁሉ ህዝብ አሁን ዋዲ ተኝቷል። አሁን እንግዲህ ማታ ላይ ነው የሚወጣው ማለት ነው። ረግረግ ብሎ ተኝቷል ያ ሁሉ ህዝብ እዚህ ጎራ ውስጥ እንደምታዩት ጋይስ። በፈጣሪ ረግረግ ብሎ ተኝቷል። ማታ ልንወጣ ነው እንግዲህ እንደምታዩት ነው። ቪዲዮውን ላይክ ሸር ሰብስክራይብ ያደርጋችሁ አበረታቱ። እንግዲህ እንደምታዩት ነው። እዚህ ደግሞ እንደምታዩት ተኝተዋል ጋይስ። ኧረ በፈጣሪ ደክመው ነው አሁን እነዚህ በቃ መንቀሳቀስ ራሱ የሚችሉ አይመስለኝም። ተመልከቱ ጋይስ። ሁሉም በቃ ረግረግ ብለው ምናምን ማሳዘናቸው ምስኪን ተመልከቱ። ውሃ እንደዚህ ያዛል ምናምን ብቻ በጣም ነው የሚያሳዝነው። ሳኡዲ ግን እንደዚህ ተለፍቶ ተገብቶ ሳኡዲ ይመቸው ነው። እኔ አላቅም ብቻ ተመቻቸ ህይወት የሚኖር ከሆነ ምንም መስዋዕት መክፈል ያለ ነው እንግዲህ ለህይወት ብቻ አላቅም። በጣም ነው የሚያስጠላው። ብቻ እንደምታዩት ነው ጋይስ። እስኪ ሰብስክራይብ እያደረጋችሁ በደንብ ሸር አድርጉት። ደግሞ በደንብ ሸር ስታደርጉት ለብዙ ሰው ተደራሽነት ይኖረዋል እና ይማሩበታል ማለት ነው። ለመምጣት ያሰበ ሁሉ ራሱ ይማራል ከዚህ ቪዲዮ አይቶ እንደዚህ ነው እንዴ ብሎ ሊቀር ይችላልና ላይክ እያደረጋችሁ ሸርም አድርጉት። ላይክ ባደረጋችሁ ቁጥር በነገራችን ላይ ቪው ይጨምራል። ቪው ጨመረ ማለት ደግሞ ብዙ ሰው አየው ማለት ነው። ሸርም ስታደርጉት እንደዚሁ ደግሞ ይታያል፣ ይብለጥ ይታያል ማለት ነው ጋይስ። እና አበረታቱ። ዞሮ ይመቻችሁ። በቀጣይ ቪዲዮ ደግሞ እሰራላችኋለሁ። ኮሜንት ላይ ምናምን አሳውቁኝ። እና የዛሬው ቪዲዮ ይሄን ይመስላል። በደንብ ተከታተሉት። አሁንም እንደምታዩት ነው እንግዲህ ተከታተሉ፣ ተመልከቱ። በቃ እንደዚህ ያለ ህዝብ በቃ ይሄ ህዝብ አሁን ሳኡዲ የሚሄድ እኮ አይመስልም የምር። በፈጣሪ
አያያችሁና ተመልከቱ፣ በደንብ ተመልከቱ። ላይ ድረስ ነው ያለው። ደግሞ የሚገርማችሁ ዙም አድርጌ ነው እያሳየኋችሁ ያለው። በነገራችን ላይ በጣም ሩቅ ነው። ታዚህ ጀምሮ እንግዲህ ሩቅ ነው። ዙም አድርጌ ራሱ እንትን ሌላሻም ተመልከቱ። ደግሞ ያው እንደምታው ነው። ከባድ ነው ብቻ ጋይስ። ይህ ጎራም እንግዲህ ተመልከቱ። ይሄን ጉድ በቃ ይሄን ጉድ ሸለቆ ገደል አቋርጠው እየመጡ ነው እንደምታዋቸው። ከባድ ነው። ይሄ እኮ ገና ድንበር ላይ ራሱ አይደለም፣ ገና የመን ነው፣ ኋላ ሀገር ነው። ድንበርማ ከባድ ነው ከዚህ በላይ እንደምታው ነው እንግዲህ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይመቻችሁ።